ኤሊሁምን ሁኑ ኤሊሁምና እግዚአብሔር አንድ ላይ ነው የቀዱት ስል ኤሊሁም ከእግዚአብሔር ቀርቷል የቀዳውን ደግሞ ለኢዮብ አድርሷል ትክክለኛውን ወሬ ስላወራ ኢዮብና እግዚአብሔር ተገናኝተዋል ቤቱ ሰላም ሆነ በቃ እርቅ የሆነው በኤሊሁም መምጣት ምክንያት ዛሬም እንደዛው አንድ ቀን እነዚህን ሴቶች በመርዳት አንድ ቀን እነዚህን ወንድሞች በመርዳት ሊሆን ይችላል አንድ ቀን በቃ የሆነ ቤት ውስጥ እጅና እግራችሁን በመሰንዘር እና በመዘርጋት በማስገባት ሰዎች ከእግዚአብሔር ጋር ይታረቃሉ አይገርምም በቃ ይፍረደኝ ኢዮብ ሲል የነበረው ና ውረድ እንነጋገር ና ውረድና እንነጋገር እግዚአብሔርና ኢዮብ ኤሊሁም ባመጣው ከመንፈሱ በሆነ ከእግዚአብሔር ልብ በሆነ ንግግር እግዚአብሔርና ኤሊሁም ታርቀዋል ኢዮብና ጓደኞቹ ታርቀዋል እግዚአብሔርና እነ ኤልፋዝ ጓደኞቹ ታርቀዋል አስታራቂ መንፈስ አሳራፊ መንፈስ እንደው ቀድማችሁ ሰው ቤት ጥሩ ነው መሄድ ከመንፈሱ ከቀዳችሁ ሮጣችሁ ሄዱ ካልሆነ አርፋችሁ ቁጭ በሉ ሶስቱ ጓደኞች ቀድመው ነው ፍራሹ ገና እንደተነጠፈ አንሶላው እንደተነጠፈ ኢዮብ ቁጭ እንዳለ ወዲያው አጠገቡ በኢትዮጵያ ሐዘን ማለት ነው ኢዮብ ደግሞ እንትን ባለበት ትቢያ ላይ ቁጭ አለ ነሰነሰ ምናምን ደሴም ነሰነሱ ግን ወፍ የለም አልተጽናና መከራውን ስለዚህ እግዚአብሔር ያላካችሁ በእግዚአብሔር ያልተላካችሁ ከመንፈሱ ያልቀዳችሁ አጽናኞች እግራችሁን ሰብስቡ በቃ አንድ ሰው አይችልም የሚባለው ስለተማረና ስላልተማረ ከእግዚአብሔር መንፈስ ያልቀዳ ሰው አይችልም በቃ ዝም ይበል ጸጥ ይበል ኤሊሁም ትንሽዬ በእድሜው ሽበት የሌለበት ጥቁር ጸጉር ያለው ማለት ነው ወጣት ሜቢ ግን ይችላል የቻለው ደግሞ ፓስተር ስለሆነ አይደለም ሬቨረንድ ስለሆነ አይደለም ወንጌላዊ ስለሆነ አይደለም ወይም እንደኔ ዘማሪ ስለሆነ አይደለም የቻለው የእግዚአብሔር መንፈስ ነው ያለው ከእግዚአብሔር መንፈስ የሚቀዳ ሰው ይችላል ሶሪ እንግዲህ ለዚህ ነው ዝም ብሎ ለማንንም አይከፈትም ለማንንም ስልክ አይነሳም ማለት ነው ለምን ብዬ ልቤን ሰብራለሁ ለምን ብዬ ቀኑ ሙሉ በሐዘን ቆያለሁ ለምን ብዬ ወይኔ ይሄን ስልክ ባላነሳው ኖሮ ለምን እላለሁ እንዴ ለማን ብዬ አላነሳው አለ ሰው ከእግዚአብሔር እንደሚቀዳ ከሌላም ይቀዳል ጌታ ይቀዳል ስለዚህ ጓደኛም አይታመንም ማለት ነው ወዳጅም አይታመንም የኢዮብ ወዳጆች ብሎ ነው እንግዲህ እንደዛ አይነት ነገር ይሆን ስለዚህ ወዳጅም አይታመንም ነው ትልቅ ሰውም አይታመንም ነው አለ ያለፋችሁበትን ማያውቁ የት እንደነበራችሁ ማያውቁ በእግዚአብሔር መንፈስ ግን ተሞልተው ካላችሁበት ጉድጓድ መንቀው የሚያስወጡ ከእግዚአብሔር የሚሰሙ ሰዎች አሉ እነሱን እግዚአብሔር ያብዛል የማትቀጂ ከሆነ አሱዬ አፍሽን ዘግተሽ ቁጭ በይ ስለራሴ ነው ማወራ መዘመር ስለቻልኩ ማጽናናት እችላለሁ ማለት አይደለም ማለት የመዘመር ጸጋ በእኔ ላይ ስላለ በቃ የፈለኩበትን ቤት ይጃምኳ ከቺ ብርግድ አድርጌ ይገባለሁ ማለት አይደለም ስለዚህ ቀድሞ በደወለ ቀድሞ ሮጦ በሄድ አይደለም ተጠንቀቁ ጧት የተማርኩት ያንን
ሮጦ በሄድ አይደለም። እግራችሁ ለመሄድ ከመነሳቱ በፊት ከመንፈስ ቅዱስ የሆነውን ነገር እንደምትናገሩ እርግጠኞቹ ነው።